የስብከተ ርዕስ የሟርተኞች መንደር ይበጠበጣል ይላል። ኢየሱስ እየተነገረ ሟርተኛ በሰላም አይተኛም። በቸርች ውስጥ ብቻ አይደለም ከዚህ በኋላ አጋንንት የሚጮኸው፣ ገበያ ውስጥ ይጮሃል። መርካቶ ስትገባ ይጮሃል። ይሄ ዓመት ከመዘጋቱ በፊት ምን ያምራል ብትሉኝ፣ መስቀለኛ መንገድ ላይ አጋንንት ሲጮህ ማየት። እንደዚህ አይነት ግሎሪ ሲመጣ አያለሁ። እንደዚህ አይነት ሰዎች ተቀብቶ ሲነሱ አያለሁ። የገሃነም ደጅ የማይቋቋማቸው፣ የሲኦል ኃይል የማይችላቸው፣ የክፎች ስብሰባ የማይመልሳቸው፣ በወንጌል ኃይል ምድርቱን የሚያነቃንቁ በእግዚአብሔር የተላካችሁ የክርስቶስ አምባሳደሮች፣ የኢየሱስ ምስክሮች፣ የክርስቶስ አፈቀላጤዎች ደስ ይበላችሁ። በሚመጣው ዓመት በሟርተኞች መንደር እንከብዳለን። ክራይስት አርሚ ቲቪ ኢትዮጵያን ይመልከቱ። ዛሬ እንዲናገር እግዚአብሔር ውስጤ ላይ ያስቀመጠው የመጽሐፍ ቅዱስ ክፍል ሐዋርያት ሥራ ምዕራፍ 16 ከቁጥር 16 ጀምሮ ይሆናል። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷ ጳውሎስንና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንዲወጣ በኢየሱስ ክርስቶስ ስም አዛለው አለው። በዚያም ሰዓት ወጣ። ቁጥር 19 ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስንና ሲላስን ይዘው ወደ ገበያ በሹማምት ፊት ጎተቷቸው። ወደ ገዦቿም አቅርቦ እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ፣ እኛም የኦሮም ሰዎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልንን ልማድ ይናገራሉ አሉ። የስብከተ ርዕስ የሟርተኞች መንደር ይበጠበጣል ይላል። የአስማተኞች መንደር ይበጠበጣል። የደጋሚዎች መንደር ይበጠበጣል። በኃይል ይበጠበጣል። ኢየሱስ እየተነገረ ሟርተኛ በሰላም አይተኛም። የክርስቶስን ስልጣን እየተናገርን ሟርተኛ በሰላም አያድርም። ኢየሱስ ሲነገር መናወጥ ያለበት ካለ ይናወጣል። መነቃነቅ ያለበት ይነቃነቃል። መነቀል ያለበት ካለም ይነቀላል። በቸርች ውስጥ ብቻ አይደለም ከዚህ በኋላ አጋንንት የሚጮኸው፣ ገበያ ውስጥ ይጮሃል። መናኸሪያ ውስጥ ይጮሃል። መንገድ ላይ ይጮሃል። መርካቶ ስትገባ ይጮሃል። ኢየሱስን ይዘህ ትወጣለህ። ኢየሱስን ይዘህ ትገባለህ። ስሙ ባንተ ላይ ሲሰራ፣ ስሙ ባንተ ላይ ሲንቀሳቀስ የሟርተኞች መንደር ይናወጣል። ይሄ ዓመት ከመዘጋቱ በፊት ምን ያምራል ብትሉኝ፣ መስቀለኛ መንገድ ላይ አጋንንት ሲጮህ ማየት። እንደዚህ አይነት አኖይንቲንግ ሲንቀሳቀስ አያለሁ። እንደዚህ አይነት ግሎሪ ሲመጣ አያለሁ። እንደዚህ አይነት ሰዎች ተቀብቶ ሲነሱ አያለሁ። የገሃነም ደጅ የማይቋቋማቸው፣ የሲኦል ኃይል የማይችላቸው፣ የክፎች ስብሰባ የማይመልሳቸው፣ በወንጌል ኃይል ምድርቱን የሚያነቃንቁ እነዚህ ሰዎች የሚነሱት ከዚህ ጉባኤ ውስጥ ነው። የተቀባችሁ ጥሪ ያላችሁ በእግዚአብሔር የተላካችሁ የክርስቶስ አምባሳደሮች፣ የኢየሱስ ምስክሮች፣ የክርስቶስ አፈቀላጤዎች ደስ ይበላችሁ። በሚመጣው ዓመት በሟርተኞች መንደር እንከብዳለን። ሐዋርያት ሥራ ምዕራፍ 16ን በምታነቡበት ጊዜ ጳውሎስና ሲላስ ተያይዘው ከ9 ሰዓት በኋላ ወደ ጸሎት ስፍራ ይሄዳሉ። ምን ለማድረግ? ለመጸለይ፣ የእግዚአብሔርን ፊት ለመፈለግ፣ መንፈሳዊ የሆነውን ሥርዓት ለማከናወን ተያይዞ ወደ ጸሎት ስፍራ ይሄዳሉ። ተያይዞ ወደ ጸሎት ስፍራ እየሄዱ መንገድ ላይ ያልተጠበቀ ነገር ተከሰተ። የፊልጵስዩስ ነዋሪ የሆነች
ክፉ መንፈስ ውስጧ ላይ የሰፈሩባት በክፉ መንፈስ እየተነዳች የሰዎችን ተስፋ ነገ ከነገ ወዲያ የሚሆነውን ለሰዎች የምትናገር አንዲት ሴት መንገድ ላይ አገኘቻቸው እና እነ ጳውሎስን እየተከተለች ትጮህ ነበር ይላል። የምትጮኸው እሷ አይደለችም። መንፈሱ ታውቋል። በነ ጳውሎስ መግባት በጳውሎስ ውስጥ ያለውን ክብር በጳውሎስ ውስጥ ያለውን የኢየሱስን ስም ስላልቻለ የፊልጵስዩስ ከተማ ነዋሪ በሆነች ሴት ውስጥ የነበረው መንፈስ መናወጥ ጀመረ። መረጋጋት አልቻለም። እየተከተለች ትጮኻለች። እነዚህ የልዑል የእግዚአብሔር ባሪያዎች ናቸው እያለች ትጮኻለች። ውስጧ ሆኖ የሚጮኸው ሌላ መንፈስ እንደሆነ ጳውሎስ ተረዳ። በጣም የሚገርማችሁ ሳታቋርጥ ትጮኻለች። እየተከተለች ሳታቋርጥ ትጮህ ነበር። ስፍራው ምኩራብ አይደለም፣ የጸሎት ስፍራ አይደለም፣ መንገድ ላይ ነው። መንፈሱ ስለታወከ ነው የሚጮኸው። እዛም የሚንጫጩ ስለተረበሹ ነው። ተስማምተ አትኖርም። ከዚህ በኋላ ተደባልቀ አንድ ሆነ አትኖርም። ልዩነት የምታመጣው በምረብሽ አኖይንቲንግ ስትነሳ ነው። ጳውሎስ መንፈሱ እጅግ ስለተበሳጨ ወደ ጸሎት ስፍራ መግባት አልቻለም። ዘወር አለና መንፈሱ ከሷ ውስጥ እንዲወጣ አዘዘ። አያችሁ፣ መናፍስትን መለየት ስጦታ ያስፈልጋል። እናንተ ዘራፊዎች፣ እናንተ ሌቦች እያለች አይደለም የምትጮኸው። የልዑል ባሪያዎች አሜን አሜን አላለም። አታላይ መንፈስ እንደሆነ ያውቃል። ወዳጅ የመለየት ጸጋ ከሌለ አጋንንት በጣም ጮሌ ነው። በቀላሉ ልትለየው አትችልም። ሊሳን ይናገራል፣ አሜን ይላል፣ እንዳንተ ያሸበሽባል። አጋንንት የማስወጣት ብቻ ሳይሆን አጋንንትን የመለየት ጸጋም ነበረው። ማስወጣት ለሁሉም የተሰጠ ስልጣን ነው። ማንም አጋንንትን ማስወጣት ይችላል በኢየሱስ ስም። መለየት ግን ይከብዳል። እና ጳውሎስ የመለየት ጸጋም ነበረው። መንፈሱ ከሴትዮዋ ላይ ጮሆ እንደወጣ አዘዘ። ባዘዘበት በዛውኑ ሰዓት መንፈሱ ጮሆ ወጣ። የወጣው መንፈስ ቀላል እንዳይመስላችሁ የከተማውን በረከት የያዘ ሰዎችን ሁሉ ሽባ ያደረገ በሱ በኩል ካልመጣ በረከት የለም ብሎ የሚያምን በሷ ደግሞ የሚነግዱ ሰዎች ነበሩ፣ ባለሀብቶች። እሷ ውስጥ ሆኖ መንፈሱ ይናገራል። እሷ ውስጥ ሆኖ መንፈሱ ይሰራል። እሷ ውስጥ ሆኖ መንፈሱ ይንቀሳቀሳል። ጌቶቿ ወይም አሳዳሪዎቿ ገንዘብ ያገኛሉ። መንፈሱ በሷ ላይ ሲሰራ በመንፈሱ አማካኝነት ገንዘብ የሚያገኙ ሰዎች ነበሩ፣ አሳዳሪዎቿ ነበሩ፣ ጌቶቿ ነበሩ። የገቢ ምንጫቸው እሷ ውስጥ ያለው መንፈስ ነበር። አስመጭና ላኪ አይደሉም። ሱቅ የላቸውም፣ ሱፐርማርኬት የላቸውም፣ ገበያ ውስጥ መደብ የላቸውም። የሚያገኙት በዚህ መንፈስ በኩል በሚመጣው እንካም ነው። የምተዳደሩት በሴትዮዋ ውስጥ ባለው መንፈስ ብቻ ነው። ገቢ የሚያገኙት በሴትዮዋ ውስጥ ባለው መንፈስ አማካኝነት ብቻ ነው። ጳውሎስ ባዘዘ ሰዓት መንፈሱ ጮሆ ሲሄድ የገቢ ምንጫቸው ተቋረጠ። እንደዚህ ይሆናል ዘንድሮ። የአስማተኞችን ምንጭ የሚዘጉ የሟርተኞችን ምንጭ የሚዘጉ ኃያላን ሲነሱ አያለው። መንፈሱ ከሌለ ገቢ ማግኘት አይችሉም። ሴትዮዋ መናገር የምትችለው መንፈሱ ውስጧ ላይ ሲኖር ብቻ ነው። መንፈሱ ትቷት ሄደዋል። አሁን መናገር አትችልም። እንዲህ ትሆናለህ፣ እንዲያ ትሆናለህ ማለት አትችልም። ቢኮዝ መንፈሱ ከውስጧ ወጥቶ ሄዷል። መንፈሱ ከሄደ በኋላ የወደፊት ተስፋ ለሰዎች መናገር አትችልም። መንፈሱ ከሴትዮዋ ውስጥ ጮሆ ሲሄድ የሟርተኞች ገቢ ተቋረጠ። መንፈሱ ጮሆ ከሴትዮዋ ላይ እንደሄደ ባዩ ጊዜ አሳዳሪዎቿ በታላቅ ቁጣ መጡ። ገቢያችን ተቋረጠ እያሉ አይደለም የመጡት። በጣም አታላዮች ናቸው ማለት ስለማይችሉ ከሌላ ስርዓት ጋር አገናኝቶ ነው የመጡት። እኛ ሮማውያን ሆነን ልናደርጋቸው የማንችላቸውንና ያልተፈቀደልንን ስርዓት ያደርጋሉ። እነ ጳውሎስ አያችሁ ከስርዓት ጋር ነው ያገናኙት። ተጎዳን፣ ምንጫችን ተቋረጠ አላሉም። የውስጣቸው ቁጣ የውስጣቸው ፍላጎት ሌላ ነው። ይዞ የመጡት ክስ ደግሞ ሌላ ነው። ያኛው እንደማያዋጣቸው ስለሚያውቁ እኔ ጠንቋይ ነኝ፣ በዚህ ነው ገቢ ማገኘው፣ ገቢ ምንጭ ተቋረጠ ማለት ስለማይችል በሌላ በኩል ነው የመጣው። በጳውሎስና በሲላስ ላይ ክስ መስርቶ መጡ። በሮም ከተማ ሊደረግ የማይገባውን ነገር እያደረጉ ነው። አዲስ ትምህርት እያስተማሩ ነው። ከዛም አልፎ ተርፎ መንገድ ላይ አጋንንት እያስወጡ ነው። መንገድ ላይ ከቸርች ወጥቶ መንገድ ላይ አጋንንት መውጣት በይፋ ይሆናል። በሚመጣው ዓመት 2016 በይፋ በአደባባይ በግልጽ አጋንንቶችን ታባራቸዋለህ።
በነ ጳውሎስ ላይ ክስ ተመሰረተ። ከተማችን ያናውጣሉ አሉ። በቁጥር 20 ላይ በምትመለከቱበት ጊዜ እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ። አይሁድ ሆነው ከተማችንን እጅግ ያናውጣሉ። ፊልጵስዩስ በመሰለች ትልቅ ከተማ ላይ ኢየሱስ ጌታ ነው ብሎ መናገር በጣም አስቸጋሪ በነበረበት ሰዓት በዚህ ከተማ ውስጥ የኢየሱስን ጌትነት፣ የኢየሱስን አዳኝነት፣ የኢየሱስን የበላይነት ለመናገር በጣም አስቸጋሪ በሆነ ቦታ ላይ እነ ጳውሎስ በይፋ ተናገሩ። ኢየሱስ የበላይ እንደሆነ፣ ኢየሱስ የጌቶች ጌታ እንደሆነ፣ ኢየሱስ የኃያላን ሁሉ ኃያል እንደሆነ፣ አጋንንቶች ሁሉ ለስሙ እንደሚንቀጠቀጡ፣ ስሙ ሲጠራ ጥልቅ ያሉ መናፍስቶች እንደሚረበሹ በይፋ ተናገሩ። ቤተሰብ ያባረኛል ብለ የምትሸማቀቅ፣ በቆየሁበት አካባቢ እንዳልጠላ ብለ የምትሸማቀቅ፣ ከሰዎች ጋር የጀመርኩት ነገር ይቋርጥብኛል ብለ የምትሸማቀቅ፣ እንደዛ ይሆንብኛል ብለ የምትሸማቀቅ ከዛሬ በኋላ ነግርሃለሁ። በድፍረት መስክር፣ በድፍረት ተናገር፣ በድፍረት አውጅ፣ በድፍረት ስበክ፣ በድፍረት አውጅ። የምትናገረውን ቃል በምልክት ያጸናል። የምትናገረውን ቃል በምልክት ያጸናል። በሟርተኞች እጅ ታስራችሁ ያላችሁ ሰዎች፣ ለሟርተኞች እየሰገዳችሁ፣ ለሟርተኞች እየተንቀጠቀጣችሁ፣ በሟርተኞች እግር ስር እየተደፋችሁ፣ መጋረጃ ውስጥ አመድ ተቀብታችሁ የምትንከባለሉ፣ ቡና እያፈላችሁ የምትሰቃዩ ኢየሱስ ነው የበላይ። ከዚህ አይነት እስራት ውስጥ ነፃ የሚያወጣ ስም አውጃለሁ። ከዚህ አይነት እስራት ነፃ የሚያወጣ ስም አውጃለሁ። የኢየሱስ ስም ይፈታል። የኢየሱስ ስም ነፃ ያወጣል። በሮማውያን ሕግ መሰረት ለሮማውያን አዲስ ሃይማኖት መስበክ ፈጽሞ ክልክል ነው። አዲስ ኪዳን በተጻፈበት ዘመን አይሁዳውያን ወንጀለኛውን በመግረፍ ነበረ። ሮማውያን ወንጀለኞችን የሚቀጡት ደግሞ በዱላ በመደብደብ ነው። አይሁዳውያን ይገርፋሉ፣ ሮማውያን ይደበድባሉ። አዲስ ኪዳን በተጻፈበት ዘመን አይሁዳውያንና ሮማውያን ወንጀለኞችን የሚቀጡበት መንገድ ወይም ስርዓት ነበራቸው። አይሁዳውያን ይገርፋሉ፣ ወንጀለኞችን በመግረፍ ነው ቅጣት የሚያከናውኑ። ጳውሎስና ሲላስ ተይዘው ወደ ገበያ ፊት ተወሰዱ። በሮማውያን ስርዓት መሰረት በአደባባይ በገበያ ፊት በዱላ ተደበደቡ። ኢየሱስ ጌታ ነው ብሎ አጋንንት ስላባረሩ ብቻ። መደብደብ ብቻ አይደለም፣ በመጨረሻ ወደ ወይን ቤት ተጣሉ። ወደ ወይን ቤት ከተጣሉ በኋላ እግራቸው ወደፊት ተደርጎ እጃቸው ወደ ታች ተደርጎ ከግድግዳ ጋር ተጣበቀ። ቀላል ድብደባ አይደለም። ሰውነታቸው ደም በደም ሆኗል። ከፍተኛ ጉዳት ደርሶባቸዋል። በዚህ ሁኔታ እንደገና ወደ ወይን ቤት ተጣሉ። በወይን ቤት ከተጣሉ በኋላ የታሰሩበት ሁኔታ ቀላል እንዳይመስላችሁ። ስቃያቸው በጣም ከፍ እንዲል ስለተፈለገ መሬት ላይ ይቀመጡና እግራቸው ወደፊት ይደረጋል። በዚህ አይነት ወንጀል የተያዙ ሰዎች የሚታሰሩበት ስርዓት ነው። ወደፊት እግራቸው ተደርጎ ከወለል ጋር ይጣበቃል፣ እጃቸው ከግድግዳ ጋር ይታሰራል። ምንም ያልታሰረ ፓርቲ የለም። በዚህ አይነት ሁኔታ እግራቸው ከወለል ጋር ተጣብቋል፣ እጃቸው ከግድግዳ ጋር ታስሯል። ከሰውነታቸው ላይ ደም እየፈሰሰ ነው። ይሄን ሁሉ ጭንቅ ትተው እግዚአብሔርን ያመሰግናሉ። በሚገርም ዜማ ያመሰግናሉ። የሚፈሰውን ደም አያዩም። የተጣበቀውን እግራቸውን አያዩም። ከግድግዳ ጋር የታሰረውን እጃቸውን አያዩም። የደረሰባቸውን የሞራል ክሳራ አያዩም። የደረሰባቸውን ውርደት አያዩም። ሰማይን ያያሉ። ሰማይን ብቻ እያዩ ይዘምራሉ። ሁሉም ጆሮአቸውን ወደ እነሱ አነሱ። የሚገርም ምስጋና ከውስጣቸው ሲፈልቅ፣ የሚገርም ምስጋና ከውስጣቸው ሲፈስ፣ የሚገርም ምስጋና ከውስጣቸው ወደ ውጭ ሲወጣ የሰሙ እስረኞች በሙሉ ተደነቁ። ሳይቆይ የምድር መናወጥ ሆነ። በዛን ሰዓት የእጃቸው ሰንሰለት ወደቀ፣ የእግራቸውም ሰንሰለት ወደቀ። የታሰሩት ወደ ላይ መዝለል ጀመሩ፣ ተለቀቁ። ታምናላችሁ ወይ? ራቫለሴ ካታኒያማንድ ዛሬ ከሰዓት በኋላ ያልተጠበቀ መለቀቅ ይሆናል። ያልተጠበቀ መሄድ ይሆናል። ያልተጠበቀ መነሳት ይሆናል። ያልተጠበቀ ጉብኝት ይሆናል። ያልተጠበቀ ሳቅ ይሆናል። ያልተጠበቀ ካሳ ይለቀቃል። እያመሰገንክ ያንተ ነገር ይበቅላል። እያመሰገንክ ያንተ ነገር ይመጣል። እያመሰገንክ የእስር ቤት በር ይከፈታል። እያመሰገንክ በሽታ ይራገፋል። እያመሰገንክ ካንሰር፣ ልብ ድካም፣ HIV፣ ስኳር የምጥል በሽታ ከላይ ላይ ይረግፋል።
የምታመሰግኑ ከሆነ እግዚአብሔር አይዘገይም። ባጎረመረምክ ልክ እግዚአብሔርን ባማ ልክ እየራክ ነው የምትሄደው። ባመሰገንክ ልክ ወደ እግዚአብሔር ትቀርባል፣ እግዚአብሔርም ወደ አንተ ይቀርባል። በምንም አይነት ሁኔታ ውስጥ ልትሆን ትችላለህ። አመስግን። በሽታ ተሸክመህ አመስግን። ማጣት አሰቃይቶ አመስግን። ዝቅ ብለህ እየሄድክ አመስግን። የሚያስጨንቅ ዜና ሰምተህ እያለ አመስግን። በምስጋና መዝገብ ይገለበጣል። በምስጋና ሐዘን ወደ ደስታ ይቀየራል። በምስጋና ለቅሶ ወደ ሳቅ ይቀየራል። በምስጋና ብቸኝነት በክብር ይቀየራል። በምስጋና በሮች ይከፈታሉ። እጃቸው ላይ የነበረው ሰንሰለት ወደቀ። የእግራቸው ሰንሰለት ለቀቀ። የወይን ቤት መሰረት ተናወጠ። በያሉበት መግቢያ በሮቹ በሙሉ ተከፈቱ። እዛም ተከፈቱ፣ እዚህም ተከፈቱ። የግራም ተከፈተ፣ የቀኝም ተከፈተ። ውስጥ ያለውም ተከፈተ፣ ውጭ ያለውም ተከፈተ። ከምድር መንቀጥቀጥ በኋላ የእስር ቤት ዘበኛ ቀና ብሎ ሲያይ በር ሁሉ ተከፍቷል። እስር ቤት ውስጥ የሚያስደንቅ ነገር ተከስቷል። የሆነውን ነገር መለየት አልቻለም። እስረኛ ሁሉ የሄደ መስሎት ራሱን ለማጥፋት ሰይፉን ሲያነሳ ጳውሎስ ሁላችን በዚህ አለን፣ ራስን እንዳታጠፋ አለን አለው። ያመለጠ የለም አለን። እኛ ተከፈተ ብለን ሹልክ ብለን አንወጣም። ደረት ነፍተን ነው የምንወጣው። ተለምነን ነው የምንወጣው እንጂ። በእስር ቤት አካባቢ የተፈጠረው የምድር መናወጥ ከፍተኛ የምድር መናወጥ ነው የተከናወነው። ከዚህ ሁሉ ትርምስ በኋላ የነቃው ዘበኛ ግራ ገባው። የሚይዘውን አጣ፣ የሚጨብጠውን አጣ። በራሱ ላይ የሚመጣው ነገር ስለሚያውቅ አንድ እስረኛ ካመለጠ በሮማውያን ሕግ መሰረት ጠባቂው ይገደላል። እስረኛው የሚጠጣውን መራራውን ጽዋ ራሱ ይጠጣል። ያንን ስለሚያውቅ ራሱን ለማጥፋት መሳሪያ ሲያነሳ ጳውሎስ ከውስጥ ሆኖ እያየ ስለነበረ እዚህ ስላለን ራስን አታጥፋ፣ ዛሬ ላንተ የመዳን ቀን ነው። በሁለት ሰዎች ጸሎት ለእስረኞች ሁሉ ጉብኝት ሆነ። በሁለት ሰዎች ጸሎት የእስር ቤት በር ለሁሉም ሰው ተከፈተ። በጳውሎስና በስላስ ጸሎት ምክንያት፣ በጳውሎስና በስላስ ምስጋና ምክንያት የእስር ቤት በሮች ሁሉ ተከፈቱ። ሁሌ በሚያጎረመርም ቤተሰብ ውስጥ ሆነ አንተ ብቻ አመስግን። የእነሱም ጭምር ነው የሚከፈተው። ከሰባት ቤተሰብ መሃል አንተ ሰባተኛ ሆነ የምታመሰግን ከሆነ የስድስቱ ጉዳይ ባንተ ይቀየራል። ከአምስት ቤተሰብ ውስጥ አንተ ብቻ የምታመሰግን ከሆነ የአራቱ ባንተ ምክንያት ይቀየራል። ዛሬ የኛ ቤት ጉዳይ የሚቀየረው በምስጋና እንደሆነ እነግራለሁ። ዛሬ የእናንተ ጉዳይ የሚቀየረው በምስጋና እንደሆነ እነግራለሁ። ጌታ ኢየሱስ አልዓዛር ወደ ተቀበረበት ስፍራ ሄዶ አመሰግናለሁ አለ። አመሰግናለሁ ስል ሰውየው መቃብር ውስጥ እየተዘጋጀ ነው ለመውጣት እንደተገነዘ። ከ5000 የሚበልጥ ሕዝብ ከፊት ተቀምጠው ኢየሱስ ክርስቶስ ትንሹን ዳቦ ይዞ ምን አለ? አባቴ ሆይ አመሰግናለሁ። ትንሽ ነው ብሎ አላኮረፈምኩ። ትንሿን ዳቦ ይዞ ወደ እግዚአብሔር አንስቶ ምን አለ? አመሰግናለሁ ስል ዳቦ ወደ ግራም ወደ ቀኝም ማደግ ጀመረ። ኒያካባሳ ምስጋና ህይወት የሌለው ነገር ያሳድጋል። ዳቦ እኮ ህይወት የለውም። 10 ዓመት ቢቀመጥ ዳቦ ነው የሚሆን። ሳይዙን አይጨምርም፣ ግራሙን አይጨምርም። ኢየሱስ እየጸለየ ግን ዳቦ ግራሙን ጨመረ፣ ስፋቱን ጨመረ፣ ክብደቱን ጨመረ፣ በቃ ጨመረ። ቆርጦ ሲሰጡ ይጨምራል፣ በዝም በኩል ሲቆርጡ ይጨምራል። ምስጋና ነው። ስታመሰግን ይበዛል። አንዳንዱ ደሞዙ አልበቃኝም ይላል። ደሞዝ ጭማሪ አግኝተ አትለወጥም። ባለው አመስግን። ካላመሰገንክ አይበቃም ደሞዝ። ባለ 100,000 ደሞዝተኛ ብትሆን አይበቃም። በዚህ ዘመን በደሞዝ አትኖርም፣ በምስጋና ነው። ስታመሰግን ዝም ብሎ ይመጣና ይገባል። በ5,000 ደሞዝ የ50,000 ደሞዝተኛ ህይወት ትኖራለህ። እንዳውም እኔ አንድ የቤት ስራ ልስጣችሁ። ሐምሌ 30 ድረስ የምታወጣውን ወጪ በሙሉ ጸጉር ለማሰራት ከሳሙናም ጀምሮ ልብስ ለመግዛት፣ ለቀለብ፣ ለዘይት፣ ለምግብ፣ ለቤት ክራይ፣ ለመብራት፣ ለውሃ በለው፣ ለልጆች፣ ለትምህርት ቤት ምናምን፣ ለማህበራዊ ኑሮ፣ ለመቃብር ቦታ እያልክ አውጣው። ዝም ብለህ መስግበውና 30 ሲደርስ ስራው እስኪ ወጪውን ሰርተ ያንተን ደሞዝ ስራ። ከዛ በኋላ ዝም ነው የምትለው፣ ሌላ ጊዜ አታወራም። እናንተ ችግራችሁ ገቢውን ነው የምትሰሩት እንጂ ወጪውን አሰሩ። ከየት ነው የምታመጣው? ቆይ አንተ ደሞዝ 7,000 ብር ነው። በ30 ቀን ውስጥ የምታወጣው 35,000 ብር ነው። እና ከየት ነው የመጣው? ያኛው ከየት ነው የመጣው? ሚራክል ማኒ የሚባለው እኮ እሱ ነው። እሱ ነው። እግዚአብሔር ያኖራል፣ በምስጋና ያኖራል።